ከነቢዩ ዓለይሂ ሰላቱ ወሰላም ህልፈት በኋላ ሶሐቦች ወደ ተለያዩ የዓለማችን ክፍሎች ተበትነው ዘመቻ ላይ ናቸው። ሰዓድ ብኑ አቢ ወቃስ ረዲየላሁ ዐንሁ በታዘዘው መሰረት ሰራዊቱን ይዞ ከፐርሺያ ምድር ተከስቷል። ያ በዓረቢያ ምድር ያለ ስልጣኔ የኖረ ማህበረሰብ ትልቁን የስልጣኔ መገለጫ የሆነውን ፐርሺያን በጦር ሊገጥም አኮብክቧል። የፐርሺያው ስርወ መንግስት እልፍ አላፍ የሆነ የሰራዊት ማዕት አሰልፎ ቁጥራቸውና ትጥቃቸው እዚህ ግባ ከማይባሉ ሶሐቦች ጋር ሊፋለም ድንኳናቸውን ተክለው ማዶ ለማዶ ይተያያሉ። በዚህ መሃል የሶሐቦቹ የጦር አዛዥ የሆነው ሰዓድ ከሰራዊቱ 7 ወጣቶችን መልምሎ የፐርሺያ ሰራዊቶችን ሁኔታ እንዲያጣሩና ከቻሉ አንድ የፐርሺያ ወታደር ጠልፈው እንዲያመጡ ላካቸው። 7 ሆነው ጉዞ ጀመሩ። ትንሽ እንደተጓዙም በርከት ያለ ቁጥር ያላቸው የፐርሺያ ወታደሮችን ከርቀት ሲመጡ ተመለከቱና መቋቋም ስለማይችሉ ለመመለስ ወሰኑ። ግና ከመካከላቸው በሐሳባቸው ሳይስማማ ቀርቶ አንደኛው የታዘዝኩትን ሳልፈጽም አልመለስም በማለት ተልእኮውን ለማሳካት ጉዞውን ቀጠለ። 6ቱ ትተው ተመለሱ። ጉዞውን በእርጋታና በመጠንቀቅ ቀጠለ። ሰራዊቱን በውሃ ድልድዮች ተደብቆ ከተሻገረ በኋላ ማንም በማያውቀው ሁኔታ ከ40,000 ሰራዊት እምብርት ላይ ተከሰተ። ከሰራዊቱ መሃል ላይ ቆሞ ሩቅ እያማተረ ሲመለከት ከርቀት ነጭ ድንኳንና ከደጁ የቆመ የንጉሳን ፈረስ ከዓይኑ ገባ። ይህ የጦር አዛዣቸው የሩስቱም ድንኳን መሆን አለበት ብሎ ወደ ድንኳኑ ተጠግቶ ሌሊቱ ጽልመቱን ለምድር እስኪያለብስ እዚያው ቁጭ አለ። ፀሐይ ጠልቃ ምድር በጽልመት ስትወረር ሰራዊቱ ከብርዱ ጭጋግ ሽሽት ከየድንኳኖቻቸው ሲወሸቁ ወጣቱ ሰይፉን ከማንገቻው መዞ ወደ አዛዡ ድንኳን አመራ። ከድንኳኑ ደጅ ሲደርስም የድንኳኑን ማዋቀሪያ ገመዶች በሰይፉ ቆራርጦ ሙሉ ድንኳኑ በአዳሪያኑ ላይ ሲወድቅ እሱ እደጅ ላይ የታሰረውን ፈረስ ፈቶ ጉዞውን ቀጠለ። ፈጣን ፈረሰኞች ኮቴውን ተከትለው ያሯሩጡት ጀመር። ከፈረስ ጀርባ ያደገው የዓረቢያ ብላቴናውም አሸዋውን እያቦነነ ከፊታቸው ይከንፋል። በመጨረሻ ከሁሉም ርቆ 3 ፈረሰኞች ብቻ ሲያሯሩጡ ደረሱበት። ከ3ቱ ፈረሰኞች የግድ አንዱን ይዞ ወደ አሚሩ መሄድ ስለሚጠበቅበት ሊያጃጅላቸው ፈልጎ ሲደርሱበት እያመለጣቸው በጣም ሲራራቁ እየጠበቃቸው ከክልላቸው አስወጣቸው። ከዚያም ዞሮ ሰይፍ ተማዘዛቸው። ብዙም ሳይቆይ 2ቱን ገድሎ አንዱን አስሮ ይዞት ከፊት ከፊት እየነዳው ጉዞ ወደ አሚሩ ጀመረ። ልክ የሙስሊሞችን ሰራዊት ደርሶ ምርኮኛውን ከአሚሩ ፊት ሲያቆመው ምርኮኛው ለአሚሩ ከለላህን ስጠኝ፣ እኔም እውነታውን ላውራ አለው። እኛ የእውነት ህዝቦች ነን፣ ከለላችንን የምንሰጥህ እማትዋሸን እንደሆነ ነው አለው አሚሩ። ንግግሩን ቀጠለ። እስቲ ስለ ፐርሺያ ሰራዊቶች ንገረኝ። ምርኮኛው ስለ ፐርሺያ ሰራዊት ስብጥር ከመናገሬ በፊት ስለ ጀግናው ጓድህ ላውጋ። ከልጅነቴ አንስቶ የጦርነት ሜዳ ላይ ያደግኩት እንዲህ አይነት ሰው አይቼም አላውቅም። 2 ጠንካራ የሰራዊት ቡድናችን አልፎ በመግባት የአዛዣችን ድንኳን ቆራርጦ ጣለና ፈረሱን ይዞ ጋለበ። ለ3 ሆነን እስከ መጨረሻ ተከታተልነው። ከፈረሱ ወርዶ ተፋለመንና የ1000 ፈረሰኛ ግምት የምንሰጠውን ጀግናችንን ገደለው። ሁለተኛውንም
የጦር መኳንንት በአንድ ሺህ የምንገምተው ሲሆን እሱንም እያየው ገደለው። ሁለቱም ያጎቶቼ ልጆች ነበሩ። ይህ ድርጊቱ እልህ በልቤ ቋጥሬ ልገለው ባለ በሌለ ጉልበቴ እንዳሯሩጠው አስገደደኝ። የኔ አይነት ጉልበታም ከወታደሩ ይኖራል ብዬ ባልገምትም ባላሰብኩት መልኩ የዚህ ልጅ ምርኮኛ ሆኜ መጣሁ። የዚህ አይነት ጀግና አንድ ካላችሁ መቼም አትሸነፉ አላቸው። ዐጂብ! በመጨረሻም እስልምናን ተቀበለ። የሙስሊሞቹ ወታደሮችም ምድር አንቀጥቃጭ የሆነ ጦርነት አድርገው ፐርሺያን ሙሉ በሙሉ ደምስሰው ድሉን ተቀዳጁ። ያ ጀግናው ሶሐቢም ስሙ ጡለይሓ ቢን ኹወይሊድ ዱንያ እስካለች ድረስ ሲወሳ ይኖራል። አላህ በሰማነው የምንጠቀም ያድርገን። ወሰላሙ ዓለይኩም ወረሕመቱላህ ወበረካቱ። ውድ የኢላፍ ቲዩብ ቤተሰቦች እንዲሁም ገና ላልተቀላቀላችሁም አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ለዲናችን ትንሽም ቢሆን እንስጥ ዋጋ። የሚጠቅም ኢልም ከመሸመት አንዘናጋ። እንማማር፣ ጥሩ ትምህርት እንቅሰም፣ ለመልካም ተግባር እንሽቀዳደም፣ ለእውቀት እንጓዝ ብዙ ርቀት። ቢስሚላህ ነብዳ።